ሰላም እንዴት ናችሁ? ይህ መልእክት ለኢትዮጵያውያን፣ ለኤርትራውያን፣ ለትውልደ ኢትዮጵያውያን እንዲሁም ለዲያስፖራ ኮሚኒቲዎች ነው። ምናልባት ላታውቁኝ ትችላላችሁ። ዛሬ በፊታችሁ ይዤላችሁ የመጣሁት የተስፋ መንገድ የሚባል ነው። ትንሽ ስለኛ ልንገራችሁ። መጀመሪያ እኔ ቪዛ 12 መስራች ነኝ። ቪዛ 12 እኔና ባለቤቴ ኢትዮጵያ ውስጥ በፌክ ኤጀንሲዎች የሚጭበረበሩ ወገኖቻችንን ለመታደግ የሰራነው ዌብሳይት። በመጀመሪያው ወሩ ብቻ ከ40,000 በላይ ሰዎችን ለመጥቀም ችለናል። ነገር ግን ዌብሳይቱን ላውንች ካደረግን በኋላ አንድ ነገር ኖቲስ አደረግን። ብዙ ወጣት ኢትዮጵያውያን ውስጣቸው ትልቅ ፋየር እንዳለና ከሀገር ወጥተው መማር እንደሚፈልጉ ከዛም ደግሞ እውቀትን ሸምተው ወደ ሀገር መመለስ እንደሚፈልጉ በደንብ አድርገው ነገሩ። እነዚህን ስቶሪዎች ሰምተን ቁጭ ማለት አልቻለም። እንደገና 3 ወር ወሰድን እነዚህ ወጣቶች ሄልፕፉል የሆነ ፕላትፎርም ሰርቶ ለማድረግ። እኔ እንድጠይቁኝ አንድ ኢንዲቪጁዋል ነኝ። ላደርግ የምችላቸው ነገሮች በጣም ውስን ናቸው። እኔና ባለቤቴ አሰ ፋሚሊ ይህንን ዌብሳይት ላውንች ስናደርግ መጀመሪያ ለ10 ሰዎች ፕላትፎርሙን ኦፕን አደረግን። የሚገጥማቸውን ችግሮች በሙሉ ኤክስፕሌን አደረጉልን። እነዚህ ልጆች ሃይሊ ጊፍትድ የሆኑ ጥሩ ተማሪዎች ናቸው። ኦፖርቹኒቲ ነው የሚፈልጉት። ይህ ብቻ አይደለም። በቀጣይ እቅዳችን ላይ ያዝነው በየ3 ወሩ የሚወጣ የዩኒቨርሲቲ አፕሊኬሽን ፊያቸውን ለመክፈል እንዲሁም ለኤምባሲ የሚያስፈልጓቸውን ኮስቶች ለመክፈል ፕላን አድርገናል። እናንተስ? አንድ ዲያስፖራ ለአንድ ተማሪ የሚል መርሃ ግብር ይዘን መጥተናል። ከእናንተ የሚፈልጉት በጣም ጥቂት ነገር ነው። ምናልባት 100 ዩሮ ወር $100 እዚህ ሀገር ሻይ ቡና ልንልበት የምንችለው ወጪ፣ ነገር ግን የአንድን ሰው ህይወት መለወጥ ይችላል። በምንኖርበት የውጭ ሀገር አንድ ነገር ኖቲስ አድርገናል። ፓርቲኩላርሊ የሁለት ሀገራት ምሳሌ እንንገራችሁ። ናይጄሪያንስ እና ኢንዲያንስ በጣም እርስ በርስ ያላቸው የመተጋገዝ ባህላቸው፣ ስፔሻሊ ኤጁኬሽንን አስመልክቶ ብዙ ፖፑሌሽናቸውን ኤጁኬት አድርገዋል። እኛም ተባብረን ብንሰራ ምናልባት ከነዚህ ሁለት ሀገራት ልንወስድ የምንችለው ተሞክሮ ይኖራል። ምናልባት ይህን ቪዲዮ እያያችሁ ምን ማድረግ እችላለሁ ብላችሁ እያሰባችሁ ሊሆን ይችላል። ከዚህ ቪዲዮ በታች ወረድ በሉና በተማሪዎች የተጻፉትን የተማሪዎችን ታሪክ አንብቡ። ዊሻቸውን፣ ሆፓቸውን፣ ድሪማቸውን በሙሉ አንብቡ። ከዛ ውስጥ ቅድም ባልኳችሁ መሰረት አንድ ዲያስፖራ ወይንም አንድ ውጭ ሀገር ያለ ሰው አንድ ተማሪም ሰፖርት እንዲያደርግ ኮሚኒኬት እንድታደርጓቸው። ኮሚኒኬት የምታደርጉበት ወይ በጣም ቀላል ነው። ተማሪዎቹ ኢሜይላቸውን ወይንም ቴሌግራም አካውንታቸውን ከታች ያስቀምጡላቸዋል። በዛ ተጠቅማችሁ ጻፉላቸው፣ አናግሯቸው፣ ያሉበትን ስቴፕ ጠይቋቸው፣ ከናንተም እንደሚፈልጉ አውሯቸው። በስተመጨረሻ የእነዚህን የወንድሞቻችንና የእህቶቻችንን ስቶሪ አይተን ሰፖርት ስለምናደርጋቸው በጣም እናመሰግናለን። የእኛ ኮሚኒቲ በመረዳዳት አብሮ በመስራት የሚታማ አይደለም። ተባብረን የመጪውን 10 ዓመታት እነዚህ ብሩህ ጭንቅላቶች ላይ ኢንቨስት አድርገን ብሩህ እናድርግ።